መጀመሪያ አለማምጂኛ እሺ ሁለት ነው የምትመጪው ተከሻሽን ሁለት ጊዜ አጋሮ 1960 11.5 ኪሎ ሜትር አስፋልት ያላት ከተማ ናት ውሃው እኮ ፈልቷል አላ ወይኔ ኧረ እንዳይበላ ሰዋጋኝ ያገኘው ተንከሽከሽ እንጨቱም ያህለው ሊውጥ ግን ደረቅ ስለሆነ ያያይዙታል ይነዳል ውጪ ልትይኮ ነው በደንብ ጨምሪ ቶሎ ብሎ በላሻል ጋንፎ ቀላል አይደለም ጉልበት ይጠይቃል እንደዚህ እየተደረገ ነው የሚታሸው አሬ ወይ ጉዴ አሚ ገደለችኝ ቆይ ምንድነው የሚባለው ይሄ በኦሮምኛ ውጪቲ እንግዲህ ይሄ ጩባ ይባላል ዶቆ ይጨመርና በቅቤ ተደርጎ ይለቀለቃል ይሄንን ቆረጥ ያደረጉ ለእንግዳ ያቀርባሉ ከአካባቢ እንጨት ነው የሚሰራው ገበቴ ነው የሚባለው በጋራ ሰፋ ያለ ስለሆነ ይመገቢበታል ቅርጿ ደስ የምትል ሆነች እንደ እንጀራ ዞርኳት ስታምር ይሄ ደግሞ በአንድ በኩል ሰላም ነው በአንድ በኩል የቡና አበባ ቡና ሲያብብ ነጭ